بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. أيها الإخوة، وإن تلاوة القرآن في رمضان هي أفضل الطاعات وأفضل العبادات. برمضان مالتنا قرآن مقرات እጅግ በጣም የተወደደ ዒባዳ ነው አላህ ዘንድ። ቁርአንም በዚህ በረመዳን ወር ውስጥ ከመውረዱም ጋር ቁርአን መቅራት እጅግ በጣም የተወደደ ዒባዳ ነው። እንግዲህ አሽረል አዋኺርን ማለት ነው ለይለቱል ቀድር በአሽረል አዋኺር ውስጥ ስላለ አሽረል አዋኺርን እንግዲህ በኢሕያ ማድረግ አለብን። ሌሊቱን በዒባዳ ማሳለፍ አስፈላጊ ነው። ለይለቱል ቀድር በዚህ በአሽረል አዋኺር ውስጥ ስላለ ማለት ነው። እንግዲህ ኢሕያ አለይል የሚባለው ሌሊቱን በዒባዳ ማንጋት ወይም ማሳለፍ የሚባለው ትንሹ የኢሻን ሰላት በጀማዓ የሰገደ ሰው ግማሽ ሌሊት እንደቆመ ነው። የፈጅርን ሰላት በጀማዓ የሰገደ ሰው ሙሉ ሌሊቱን እንደቆመ ነው የሚቆጠርለት አላህ ዘንድ ማለት ነው። ይሄ አንዳንድ ችግር ወይም ዑዝር ሲኖር ማለት ነው። ግን ወላኪን አክመሉል ቂያም ሙሉ ቂያም ግን ሙሉ አላህ ዘንድ ሙሉ ቂያም ሙሉ በሙሉ ተፈላጊው يحصل بإحياء الليل كله أو معظمه بالصلاة أو القرآن أو الذكر ونحوها من أنواع الطاعات. ሙሉ ቂያም ግን የሚገኘው ማለት ነው ሌይሉን ሐይ ማድረግ ነው። ሙሉውን ሌሊት ወይም አብዛኛውን አብላጫውን የሌሊቱን ክፍል ቁርአን በመቅራት ዚክር በማድረግ ወነሕዊሃ ይህም በመሳሰሉ ሌሎች ዒባዳዎች ረክዓተይን ሰላትን በመስገድ ማለት ነው። ስለዚህ ولما علم النبي صلى الله عليه وسلم فلما علم النبي صلى الله عليه وسلم أن أعمار الأمم السالفة كانت تربو على 500 سنة وما شاء الله من ذلك ككثرة أعمالهم الصالحة استقصر أعمار أمته. ነቢዩ ዓለይሂ ሰላቱ ወሰላም ከሳቸው በፊት ያሉት ህዝቦች 500 ዓመት እድሜ ነበራቸው። 500 ዓመት ምድር ላይ ይቀመጣሉ። በዚያ ረጅም እድሜያቸው ግን ብዙ ዒባዳዎችን የመስራት ቻንሱና እድሉ አግኝተዋል ብሎ የእሳቸው ኡመት ደግሞ ማለት ነው እድሜው አጭር ነውና ከዚህ በአጭር እድሜ ደግሞ ዒባዳቸውም እንደዛው አንሶ ትንሽ ሆኖ ለነቢዩ ታያቸውና እጅግ በጣም ተጨነቁ፣ ሐሰቡ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አሰቡ። ሊዐደሚ ኢድራኪሂም ሚነ ሷሊሓቲ ከማ በለገ ገይሩሁም ፈአዕጣሁ ላሁ ለሁ ወሊኡመቲሂ ለይለቱል ቀድሪ። አላህ ስብሓነሁ ወተዓላ ይሄንን እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ሲያስቡና ሲተክዙ፣ ምክንያቱም በኸይር ስራ ከዚህ በፊት ያለፉት ህዝቦች ጋር መድረስ ስለማይችሉ በኸይር ስራ በዒባዳ የነቢዩ ኡመት ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ ይህንን እሳቸው ሲያስቡ ፈአዕጣሁ ላሁ ለሁ ለነቢዩና ወሊኡመቲሂ ለይለቱል ቀድርን አላህ ሰጠ ማለት ነው። እንግዲህ ለይለቱል ቀድር ኸይሩን ሚን አልፊ ሸህር፣ ለይለቱል ቀድር የአንድ ለይለቱል ቀድር ዒባዳ የአንድ ሌሊት ዒባዳ የአንድ ሺህ ወራት ዒባዳ የምትበልጥ ለነቢዩ ሰለላሁ ዐለይሂ ወሰለም እና ለኡመታቸው ሰጠ ማለት ነው። የ83 ወይ 84 ዓመት ዒባዳዎችን በአንድ ለይለቱል ቀድር ለነቢዩ ሰለላሁ ዐለይሂ ወሰለም እና ለኡመታቸው ለኛ አላህ ሰጠ ማለት ነው። እንግዲህ አንድ ሰው እንግዲህ በእድሜ ውስጥ ምሳሌ 10 ረመዳን ቁጭ ብሎ ቢጾም ማለት ነው 10 ሲባዛ በ83 ዓመት ሲባዛ ማለት ነው 830 ዓመት የተሰራ ንጹህ ዒባዳ ያገኛል ማለት ነው። ስለዚህ 500 ዓመት ከተቀመጡት ህዝቦች የበለጠ ዒባዳ ሰራ ማለት ነው። ለምሳሌ ደግሞ አላህ ብሎ 20 ረመዳን ቢጾምና በየዓመቱ ለይለቱል ቀድር ስላለ ማለት ነው በየረመዳን ውስጥ 20 ረመዳን ቢጾምና ለይለቱል ቀድርን ቢያገኝ 1660 ንጹህ ዒባዳ 1660 ዓመት የተሰራ ንጹህ ዒባዳን ያገኛል ማለት ነው። 20 ረመዳን ለይለቱል ቀድር አላህ ቢያገኝ ማለት ነው። 10 ረመዳን ደግሞ ጾሞ በእያንዳንዱ ረመዳን ለይለቱል ቀድርን ቢወፈቅ የ830 ዓመት ዒባዳ ይወፈቃል ማለት ነው። ስለዚህ 500 ዓመት ከኖሩት ህዝቦች የበለጠ 830
እድሜ የኖረን ሰው ዒባዳ ንጹህ ዒባዳ ያውም ይወፈቃል ይገጠማል ማለት ነው። 20 ረመዳን ደግሞ ከጾመና 20 ለይለቱል ቀድሮችን ካገኘ ማለት ነው 20 ሲባዛ በ83 ዓመት ስናባዛው ወደ 1660 ዓመት ዒባዳ በአንድ በዚህ ሌሊቶች ውስጥ አላህ ይገጥመዋል ይሰጠዋል ማለት ነው። ለዚህ ነው ትልቅ ስጦታ ለነብዩና ለኡመታቸው የተሰጠ ትልቅ ስጦታ ነው ማለት ነው ለይለቱል ቀድር ማለት ነው። ስለዚህ ረጅም እድሜ የተሰራ ዒባዳን በዚህ በአጭር እድሜ ውስጥ በለይለቱል ቀድር ሰበብ ከሁሉም በላይ አላህ ሰጥቶናልና አልሐምዱሊላህ ረቢል ዓለሚን። እንኳንም የነብዩ ኡመት አላህ አደረገን። ወሰላሙ አለይኩም ወራህመቱላህ